አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። ዛሬ ደግሞ ጽድት ያለ ቤት ይዤላችሁ መጥቻለሁ። በወሎ ኬሚሴ አካባቢ የሰራ ነው ስራ ነው። እንግዲህ ዲዛይኑ ይሄንን ይመስላል። ቤቱ ሶሌታ ቤት ነው። ሶሌታ ማለት ከላይ በፎቅ ከላይ ፎቅ የሚቀጠልበት ማለት ነው እና ስራው ይሄንን ይመስላል። አንድ ቦታ ቁጭ ብዬ ሙሉ ቪዲዮን የማሳያችሁ ይሆናል። እንግዲህ ሳሎኑ ይሄን ይመስላል። ዛሬ ከሳሎን ነው የጀመርኩላችሁ እና ይሄንን ይመስላል። ለዩቲዩብ ወይም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይዘነጋ እላለሁኝ። በእያንዳንዱ ቪዲዮ የምለቅላችሁን ትምህርት መውሰድ ትችላላችሁ እና ነባርም የሆናችሁ ደግሞ ሰብስክራይብ እንዲያደርጉ እንግዲህ ሼር አድርጉልን ለብዙ ሰው እንዲዳረስ። ስራችን ይሄን ይመስላል። እስከዛሬ እንግዲህ ስራዬን ለቅቄ አላቅም። ይሄንን ይመስላል እንግዲህ ስራችን። በወሎ ኬሚሴ አካባቢ ነው የምንገኘው። ስራው ይሄን ይመስላል። ይሄ ሳሎን ነው። ሳሎኑ ወደዚህ 5 ወይም ደግሞ 6 ሜትር ነው። ወደዚህ ደግሞ እንደዚህ እንደምትመለከቱት ጣቴን እያያችሁት ነው። ወደዚህ ደግሞ 4 ከምናምን ነው። ይሄን ይመስላል። ወደ 20 ምናምን ካሬ ነው። ጽድት አድርጎ መጅሊስ ተደርጎበት በቃ ሞኬትም ተደርጎ ጠበብ በማይል ክላስ ነው። ሳሎኑ ይሄን ይመስላል። እንግዲህ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ወሎ አካባቢ ከሆነ እንሰራለን፣ በታማኝነት ሰርተን እናስረክባለን እና ማብሪያቱንም እንዲሁም ደግሞ የፊኒሽንግ እቃ መግዛት ለምትፈልጉ ሰዎች እኔ ጋር አለ። ከኔ ጋር መውሰድ ትችላላችሁ። በታማኝነት ደግሞ ያላችሁበት ድረስ እምልክ ይሆናል። የመጋረጃ እንግዲህ ሳሎኑ ይታያችኋል። እዚህ መጋረጃ ነው። መጋረጃ ሲሰቀል እንዳያስታውቅ ማለት ነው እና እየተዟዟርኩ ማሳያችሁ ይሆናል። እንግዲህ ወደ 6 ክላስ አካባቢ ነው እንደምትመለከቱ፣ ወደዛ ማለት ነው። ወደ 6 ክላስ አካባቢ ነው። ሙሉ ቤቱን ደግሞ ማሳያችሁ ይሆናል። ቀጣይ እያንዳንዱ ቪዲዮ ላይ እለቅላችኋለሁ። ይሄንን ቤት እንደምትመለከቱት በዛች አልሙኒየም አካባቢ ቢም አጥፍተን ነው የሰራነው። እንደዚህ እጄን እያያችሁት ነው። ቢም አለው ነበረ። ቢም ማለት መሀል ላይ እንግዲህ የቤቱ ዋና ተሸካሚ ማለት ነው። ቢም ነበረው። እንግዲህ ይህንን አጥፍተን እንደዚህ ጽድት ባለ መልኩ ሰርተናል። የቀለሙም እንግዲህ ቀለሙ ላይ እንደምትመለከቱት ጽድት ያለ ነው። መታጠብ የሚችል እንዲሁም ደግሞ ቆሻሻ ቢቀመጥ መታጠብ የሚችል ቤት ነው። እነዚህ አይነቱ እንግዲህ ተወልውሎ መጸዳት ይችላል። ይሄ በስትራሹ መወልወል ይችላል። ስለዚህ እንደዚህ የሚያብረቀርቀው ትንሽ እንዲያብረቀርቅ አድርገነው ነው። የሆነ ኬሚካል ጨምሬበት ነው። ስለዚህ ይሄንን ይመስላል። በእንደዚህ አይነት ስራ እኔን እንትን ማሰራት ለምትፈልጉ ስልካችን እናስቀምጣለን፣ ደውሉልን። ይህን ይመስላል እንግዲህ ሳሎኑ ጽድት ተደርጎ ነው የተሰራው። ቀለሙም እንደምትመለከቱት እንግዲህ ምንም አይወጣለትም። ፏ አርገን ነው የሰራ ነው እና እንግዲህ ይህንን ቤት እንግዲህ እስቲ ሀሳብ አስተያየታችሁን አስቀምጡልን። ምን ይሻላል እንግዲህ የሆነ የጠፋም ነገር ካለው እንደዚሁም ደግሞ ማስተካከል ያለብኝ ነገር ካለ ሙሉን ብታስቀምጡልኝ ደስ ይለኛል። ሳሎኑ እንግዲህ ይሄንን ይመስላል። እንግዲህ የሳሎኑ ጉዳይ የጨረስን ይመስላል። በርም እንደምትመለከቱት ተገጥሟል። ሴራሚኩም እንደምትመለከቱት ጽድት ተደርጎ ነው የተሰራው። ሙሉ ቤቱ እንግዲህ ይሄንን ይመስላል። ሴራሚኩ ተሰርቷል። ድብን ያለ ባለሙያ ነው ሰራው እና ፏ አርገን ሰርተናል። ባለቤት ተደስቶብናል። በጣም ነው የተመቸው። በጣም እኛም ደግሞ በጣም ተደስተናል። ስለዚህ በእንደዚህ አይነት መልኩ ባይዞ የዚህ የቤት ፊኒሽንግ ከኛው ነው የተገዛው። እናንተም አቀርባችሁ ሆነ እኛም አቀርበን መስራት እንችላለን። ያ የባለቤት ፍላጎት ነው። እኛም የምናቀርብበት እናንተም የምታቀርቡበት የእናንተ ፍላጎት ነው እና ከፈለጋችሁ እናቀርባለን፣ ከፈለጋችሁ ታቀርባላችሁ። ስለዚህ እንደዚህ አይነት ስራን ማሰራት ለምትፈልጉ ሰዎች እንደተለመደው አናግሩን። ለዚህ ቻናል አዲስ የሆናችሁም ደግሞ ሰብስክራይብ በማድረግ
እኛ ብዙ ሰው ዘንድ እንዲዳረስ አድርጉልን። እንግዲህ የቤቱን ደግሞ ነባር የሆናችሁ ሰዎች ሼር አድርጉት፣ ላይክ እያደረጋችሁ አድርሱልን። እንዲሰራላችሁ የምትፈልጉትን ነገር አሳውቁኝ፣ እሰራላችኋለሁ። በምንም አይነት መንገድ ቅሬታ እንዲኖር አልፈልግም። ቻናሉ ላይም እንግዲህ ቅሬታ ካላችሁ አስቀምጡልን። ሰሞኑን እለቅላችኋለሁ አዳዲስ ቤቶች እንደዚህ ሰርተን ያስረከብናቸው እና እናንተም ሼር አድርጉት ለብዙ ሰው እንዲዳረስ። ማዘዝም ለምትፈልጉ ሰዎች ስልካችንን እናስቀምጣለን፣ ደውሉልን። ስራው ይሄንን ይመስላል። እንግዲህ ቀጣይ ቪዲዮ ደግሞ ወደ መኝታ ክላስ ገብተን እምለቅላችሁ ይሆናል ማለት ነው። ቀለሙ በጣም ነው የሚያምረው። እንግዲህ ሳሎንን ይሄን እንደምትመለከቱት ፋ አድርገን ነው የሰራ ነው። ይህን ይመስላል እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው እኛ የሰራ ነው። ባይዜ ከ5 ቪዲዮ እና ከ4 ቪዲዮ በታች ይሄ ቤት ተለቋል፣ ማየት ትችላላችሁ። ይሄ ቤት ተለቋል፣ ውስጥ ገብታችሁ ማየት ትችላላችሁ። እንግዲህ በዚህ መልኩ የተሰራ ቤት ነው። እንወዳችኋለን። እያንዳንዱን ቤት እምለቅላችሁ ይሆናል። ሳሎኑ እንግዲህ ይሄንን ይመስላል። የሳሎኑን ጉዳይ ጨረስን። እንግዲህ እንወዳችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። በወሎ አካባቢ እንገኛለን። በሩም እንግዲህ ይሄንን ይመስላል እና ቤቱ ይሄንን ይመስላል። ከዚህ ነው የጀመርኩት። ሲጀመር ውስጥ ገብታችሁ እንግዲህ ሙሉ ቤቱን ገና ሲጀምረው ጅብሰሙን ስረከብ ለቅቄላችኋለሁ። ይሄንን ይመስላል። ሳሎኑ እንግዲህ አሁን አሳይቻችኋለሁ። መኝታ ክላሱንም መለቅላችሁ ይሆናል። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንወዳችኋለን። ማሰላም